ألف صلاة يا نبي ألف صلاة والسلام عليك ألف صلاة والسلام عليك يا سيدي يا رسول الله ألف صلاة والسلام عليك ألف صلاة والسلام عليك يا سيدي يا رسول الله نبي ملحي وبني حاشم قريش كنانة إسماعيل يا جسد للبام ولحق بنبي قيت ملحي وسواجي نبي أبو الفيلمة بيد جهد بشارة ألف صلاة والسلام عليك مكة ولقت بيت ساعة ورورا ألف صلاة والسلام عليك ربيع الأول بيسنا من نارا ولد حبيب زكينا نورا ألف صلاة يا نبي ألف صلاة والسلام عليك ألف صلاة والسلام عليك يا سيدي يا رسول الله ألف صلاة والسلام عليك السلام عليكم الشام عليك ولداك نساؤون بزلت الكرام ክቡራትና ክቡራን ያው እንደሚታወቀው የምርኩዝ ዝግጅታችን በድሬዳዋ አካሂደናል። ይህች ትንሿ የበረሃዋ ንግስት የምርኩዝ ዝግጅታችን ለተመልካቾች ካካሄድን በኋላ ድሬዳዋን የሚያውቃት ሰው በጣም ብዙ ታሪክ በውስጧ ያጨቀች ከተማ እንደሆነች ብዙዎች ይናገራሉና እኛ ደግሞ በመወዳ ዝግጅታችን ድሬዳዋ ሌላው መልኳ ምን ይመስላል፣ በውስጧ ደግሞ የያዘቻቸው ታሪኮች ምን አይነት ናቸው የሚሉትን ለመቃኘት በድሬዳዋ እየተዘዋወርን ነበር። ታዲያ አዲስ ከተማ የሚባል ቦታ አንድ አሁን የምታዩት መስጂድ አግኝተናል። ይሄ መስጂድ ደግሞ ታሪካዊ መስጂድ ነው። መስጂዱ የታነጸበት የተሰራበት መንገድ የተቆረቆረበት መንገድ በጣም የሚገርም ነውና ዝርዝሩን ነገር ከኢማማችንና ከኻጢባችን እንሰማለን። የረመዳን ሁለተኛው ቀን ላይ እንገኛለን። በዚህ ዕለት ሁላችንም ጾሙን በሰላም በፍቅር እንደጀመርን በኢባዳ እንደጀመርን ተስፋ እናደርጋለን። አላህ ጾማችን እንዲቀበለን በድጋሚ እንኳን ለረመዳን በሰላም አደረሳችሁ ብለን መልእክት አስተላልፈን ፕሮግራሙን እንጀምራለን። አጠገቤ የመስጂዱ ኻጢብና ኢማም ሼህ ኤልያስ ሰኢድ አብረውኛሉ። መጀመሪያ እንኳን ለረመዳን ጾም በሰላም አደረሳችሁ ሀጂ። አልহামዱሊላህ እንኳን አብሮ አደረሰን። ድሬዳዋ ረመዳንን ተቀብላለች። ምን ይመስላል ረመዳን በድሬዳዋ እንዴት ነው የምታሳልፉት? ማሻአላህ ተባረከላህ። ቢስሚላሂር ረህማኒር ረሂም አልহামዱሊላህ ረቢል ዓለሚን አሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። እንግዲህ ሁሉም ጀማዓ መላው የኢትዮጵያ ሕዝብ እንዲሁም ደግሞ በዓለም ለሚገኘው ሙስሊም ማህበረሰብ ሁሉ ለ1446ኛው የረመዳን ወር እንኳን በሰላም አደረሳችሁ አደረሰን እያለን እንግዲህ ዛሬ በከተማችን በድሬዳዋ ከተማ የበረሃዋ ንግስት እንግዲህ እናንተም ዛሬ የዚህ የመወዳ ፕሮግራም እንግዳ አርጋችሁን መስጊዳችንን ለማወቅና በአዲስ ከተማ በድሬዳዋ ከተማ አዲስ ከተማ መስጂዱ ረህማን ለመጎብኘት ስለመጣችሁ እኛም በአላህ ስም ምስጋናችንን እያቀረብን አልহামዱሊላህ። እንግዲህ እንደሚታወቀው እንግዲህ ያው የመጣችሁበት ወር የበረካ ወር ነው። ይሄ የበረካ ወር ደግሞ ሁሉም ሙስሊም ማህበረሰብ ራሱን የሚለውጥበትና ተውባ የሚያደርግበት የረመዳንን ሁለንተናዊ ድርሻዎች የሚቋደስበት ብዙ የያዛቸው ነገሮች በሙሉ እኛ ሁላችንም ተቋርሰን አላህ ረህመት አድርጎልን እዝነቱን አድርጎልን ከሁሉ ነገር በላይ ደግሞ የምንወዳቸውን የምናከብራቸውን የአላህን ነብይ ሰለላሁ ዐለይሂ ወሰለም እሳቸው ከእስልምና ጋር ያስተዋወቁን ስለሆኑ እሳቸው ላይም ሰለዋት እያበዛን ሰለዋት እያወረደን እስላም ላደረገን አላህ ምስጋና እያቀረብን እንግዲህ ታሪካችንን አሃዱ ብለን እንጀምራለን ማለት ነው። መርሐባ። እንግዲህ ሼኻችን ለረመዳን ጾም እንኳን አደረሳችሁ ብለዋል። የመወዳ ተመልካቾቻችን ይሄ አሁን ያለንበት መስጂድ አዲስ ከተማ ላይ የሚገኝ መስጂድ ነው። መስጂድ ረህማን ወይም ደግሞ በቅጽል ስሙ ትንሿ አቅሳ በመባል ትታወቃለች። የእውነት ለመናገር ከዚህ በኋላ የምትሰሙት ታሪክ ወይ ደግሞ ስለ መስጂዱ የምትሰሙት ነገር ትንሿ አቅሳ እንደሆነች በጣም የስሙ ትርጉም እንደሚገጥም ደግሞ ተመልካቾቻችን ይረዳሉ ብዬ አስባለሁ። እና ትንሿ አቅሳ ወይም ደግሞ መስጂድ ረህማን እንዴት ተመሰረተች?
አልহামዱሊላህ እንግዲህ ትንሹ አቅሳ መስጊዱ ረህማን አዲስ ከተማ የተመሰረተው አልহামዱሊላህ ረብል ዓለሚን ዛሬ እንደዚህ ቆሞ የምታዩት መስጊድ ከዛሬ 23 ዓመትና 24 ዓመት በፊት እንደዚህ አልነበረም ማለት ነው። እርግጥ ነው ትንሹ አቅሳ ያልነበተ ምክንያት ካለነበት ነባራዊ ሁኔታ ካለነበት መንደርና ካለነበት ሰፈር አኳያ ሰፈሩ እጅግ በጣም የኔ ቢጤዎች የበዙበት ደሃ ማህበረሰብ በጣም የበዛበት እንዲሁም ደግሞ ጥንት የተመሰረተች ከተማ እንደመሆኗ መጠን አባቶች ብዙ እጅ አጠር የሆኑ አባቶች የሚኖሩባት ሰፈር ነች። እንዲሁም ሆኖ ደግሞ አባቶቻችን አልহামዱሊላህ ረብል ዓለሚን እዚህው ሰፈር ውስጥ እንግዲህ እኛን ወልደውን አሳድገውን ለዛሬው አቁም ነገር አድርሰውናል። ግን የአባቶች ታሪክ አመጣጥ በጣም ከባድ ነው። እዚህ ሰፈር ውስጥ በጣም ብዙ ጀማዓ ነበር ማለት ነው። ብዙ ጀማዓዎች ነበሩ። አልহামዱሊላህ ረብል ዓለሚን በደርግ ጊዜ ነው እንግዲህ እኛም ተወልደን ያደግንበት። ዛሬ እንግዲህ ሼኻችን የነበሩት ሼኽ ከማል አህመድ ይባላሉ። የዛሬ 23 ዓመት እናንተ የተረከባችሁበት እድሜ ነው። እኛ የተረከምናት ማለት ነው። ከዛ በፊት እንግዲህ እኛ ከመረከባችን በፊት እነሱ ብዙ ውጣ ውረድ አሳልፈውባታል ማለት ነው። መጀመሪያ የነበረውን ታሪክ ኢንሻአላህ እንግዲህ ያው እሳቸው እና ከሳቸው ጋር የነበሩት ማህበረሰቦች ይሄን መስጊድ ለማግኘት ይሄን ቦታ ለማግኘት ብዙ ድካም ደክመዋል፣ ብዙ ዋጋ ከፍለዋል። ከዛም ጋራ ከከፈሉት ዋጋ አንፃርም ያው ቀደም ብዬ እንደነገርኩ እጅ አጠርና ደካማ ማህበረሰብ የሚኖርበት ሰፈር ነው ብያለሁ። አብዛኛው በጉልበታቸውና ባላቸው ማቴሪያል ይሄን ቦታ ድንጋይ በመሰባበር አሁን እንኳን የጀመርናቸው የማስፋፋ ፕሮግራም ጀምረን ይሄው ድንጋይ እየሰበር ነው የምንገኘው። እነሱ ደግሞ እንደዚሁ የዛን ጊዜ በደርግ ጊዜ ይሄንን ቦታ አጽድተውት ከጫካ መንጥረውት ከከተማው አስተዳደር ጋር በመተባበር ቦታውን በግሬደር አስጠረገው ቲኒውን የዛን ጊዜ ነው አሃዱ ብለው መስጊዷን የጀመሯት ማለት ነው። ሰላት መስገድ የጀመሩባት 1982 ዓመተ ምህረት ማለት ነው። 1982 የዛሬ 32 ዓመት 33 ዓመት ተከክል እንደዛ ገደማ ነው። እነሱ ጀመሩት። እነሱ ጀመረው ደግሞ አንድ አመት ከ3 ወር የአምልኮ ስርዓቱን እንደፈጸሙ ያው በአገሪቷ የመጣው ለውጥ በዛ ለውጥ ምክንያት ችግር ተፈጠረ። እሳቸው አጋጣሚ በህይወት ከዚህ ዓለም በሞት ተለዩ። የተለዩበት ምክንያት ደግሞ ያው በአደጋ ምክንያት ነው። በአሰቃቂ ሁኔታ እሳቸው ተገለውብን ወንዙ በሚሄድበት አሁን የደቻቱ ወንዝ በሚሄድበት አሸዋ ሜዳ ላይ ተጥለው አገኘናቸው ማለት ነው። የመስጂዱ ኢማም ሼክ ከማል ማለት ነው። የዛን ጊዜ እንግዲህ ማህበረሰቡ እሳቸው በመሞታቸው የሞቱበትም አሟሟት ደግሞ በጣም የሚያስደነግጥና የሚያሳዝን ስለነበረ እውነት ድሬዳዋ ውስጥ እንደዚህ አይነት ነገር ይደረጋል፣ ኢትዮጵያ ውስጥ እንደዚህ አይነት ነገር ይደረጋል ብሎ ሁሉም ሰው እንደ ትንግርት ይነገር ስለነበረ ደንግጦም ስለነበረ እሳቸው እንደዛ ሆኖ በማየታቸው ሁሉም ማህበረሰብ እዚህ ውስጥ የነበረው ማህበረሰብ ጥሎት ወጣ ማለት ነው። ይሄን ሰፈር ጥሎት ወጥቶ መስጊድ ጣሊያን የሚባል አሁን ጀዲዳ ትምህርት ቤት እዛ አረፉ ማለት ነው። ሼካችን በወቅቱ ትልቅ ግርግር ተፈጥሮ ትልቅ ችግር ተፈጥሮ በዛ ችግር መሀል እንግዲህ ያው መስጊዱም ጠባቂ ያቶ ሁሉም ሰው ቤቱና ንብረቱን ጥሎ ስለሄደ እዚህ ሰፈር ያለው ማህበረሰብ የተቀመጠው ማህበረሰብ ቦታው ላይ ደፍሮ ለመስገድም ፍርሃት አደረበት። ለምን በጨለማ ነው እሳቸው ያሰቃቂ ግድያ የተፈጸመባቸው። ሁሉም ሰው መተማመን አቃተው። መተማመን ሲያቅተው በወቅቱ የነበረው ደግሞ የሰላምና ለመረጋጋት ችግሮች ደግሞ ነገሩን የባሰ አጦዘው ማለት ነው። በዚህ ምክንያት እንግዲህ ሰፈሩ ላይ ያለው አለመረጋጋት በመንደሩ ላይ ያለው ሰላምና ጸጥታ መታጣት የበለጠ ውስጥ የነበረው ማህበረሰብ በፍርሃት ውስጥ አነገሰው ማለት ነው። የቀረው ማህበረሰብ እንኳን እንዳይሰግድበት ማለት ነው። የዛን ጊዜ በርግጥ ዙሪያውን በድንጋይ አጠሩት እንጂ አባቶቼ መስጊዱን አሁን ያለውን ይዘት ያለውን መስጊድ ማንም ሳላሰራው ገና ዝግጅት ላይ ናቸው ያሉት። ከሰዎች ጋር ካለ ኸይር ጋር እያስተዋወቁ ያሉት፣ ከከተማዋ ባለሀብቶች ጋርም እያስተዋወቁ ያሉት። በአጋጣሚ ሆኖ እንግዲህ ያ ችግር ከተፈጠረ በኋላ መስጊዱ ጠባቂ በማጣቱ ሁሉም ሰው ጥሎ ሲሄድ መስጊዱም የሚሰግድበትም ሰው ጠፋ፣ ንብረቱም ቁርአኖቹም ሁሉም ነገር ተዘረፈ ማለት ነው። በወረበሎች ተዘረፈ ማለት ነው። እንግዲህ 1984 ይሄ ነገር ሲፈርስ
እስከ 1990 ዓመተ ምህረት ባዶ ነበር ማለት ነው። የኔ ትውልድ ደግሞ 1990 ዓመተ ምህረት ላይ ያነሳው ማለት ነው። ቀድሞ ከሄዱት አባቶች ጋር ይሄ መስጊድ እንግዲህ መጅሊሱል አዕላ መቋቋሙን 1989 አካባቢ ይመስለኛል መጅሊሱል አዕላ የተቋቋመው። የዛን ጊዜ የነበሩት ሼክ መሐመድ አልዬ ይባላሉ። እሳቸው ለጋሃሬ የገቡት አባቶቻችን መረጃ ይሰጧቸው ኢማማችን እንግዲህ ከሞቱ በኋላ ከ7 ዓመት ነው 8 ዓመት በኋላ ማለት ነው የቀሩት አባቶች ይሄን ነገር አንስተውት ለማስተዋወቅ የፈለጉት። ስለዚህ እናንተን አንፈልግም እኛ አሁን እናንተ ጥላችሁ ሄዳችኋል፣ ሌላ ቀበሌ ነው የምትኖሩት። አሁን በወረዳው ላይ የሚኖሩትን በቀበሌው ላይ የሚኖሩትን ሰዎች አገናኙን፣ እነሱን ነው የሚመለከተው ብለው እንደዛ ዛሬ እንግዲህ ወደ አኺራ ሄደዋል። አባታችን አደም ኪሞ ይባላሉ። እንደዚህም ደግሞ አባታችን ሼክ አሚን አህመድ ይባላሉ አሉ። እሳቸው ሼክ አሚን እንግዲህ ያው የሚታወቁት ሼክ አሚን ኢብሮም አሉ። ሼክ አሚን አህመድም የዚህ ሰፈር ነዋሪዎች ነበሩ ማለት ነው። ሁለቱ ናቸው መጥተው እኛን ሰፈር ይሄን ማህበረሰብ በእድራችን ላይ አወያይተው ወደ መስጊዱ ወደ ቦታው እንዲመለስ ትልቅ ድጋፍና ትልቅ ጥረት እኛንም በሞራል ሲያነሳሱ የነበሩት ማለት ነው። በወቅቱ የነበረው ጀማዓም ደግሞ አሁንም ያ የቀድሞ ፍርሃት ስላለቀቀው ቦታውን ሼካችን የበላ ቦታ ነው፣ ይህም ቦታ ባታነሱብን እንኳን እያለ በጣም ስነልቦና ጭንቀት ላይ ስለነበረ ቦታውን እንዲያነሱበት እንኳን አይፈልግም ማለት ነው። ነገር ግን አላህ ረህመት ያደረገላቸው አላህ ያዘነላቸው መቼም ከብዙሃን ውስጥ ጥቂቶች ሰው አታጣምና የተወሰኑ አባቶች በዚህ ነገር ላይ ፈቃደኝነታቸውን ሲገልጹላቸው አቦኔንም አስገቡኝ ብያቸው እኔ የዛን ጊዜ ገና ልጅ ነኝ፣ ወጣት ነኝ። የዛሬ 23 ዓመት በፊት እነሱ ማለት ሰገባ አንተ ልጅ ነው ሲሉኝ ግድ የለም አንዳንድ ነገር እንኳን ብረዳችሁ ብያቸው መሀከላቸው ገብቼ አባታችን አሉ ዛሬ በህይወት መሐመድ ሳሊህ ይባላሉ። አባታችን ሙክታር አቡበከር ደግሞ ይባላሉ፣ ሞተዋል። አባታችን እንደዚህም ሁሴን አብዲ የሚባሉ እሳቸውም እንደዚህም አርፈዋል። 5 ሆነን በኮሚቴ ተደራጅተን ይሄንን እንቅስቃሴ እስልምና ጉዳዮች እውቅና ሰጥቶን ለቀበሌያችን ወረቀት ጽፎልን በወቅቱ በነበረው ለቀበሌ 12 ይባላል ወረቀት ሰጥቶልን ደብዳቤ ጽፎልን እኛ ደግሞ ኮሚቴ መሆናችን አውቀን የመስጊዱን ወደ ቀድሞ ወደ ነበረበት መስገጃ ቦታ የአምልኮ ቦታ እንዲመለስ ብዙ ልፋት ዛሬ ነው እንግዲህ የጀመርነው። የዛሬ 23 ዓመት በፊት 24 ዓመት በፊት አህዱ ብለን ስንጀምር በዚህ ነገር ላይ ብዙ ፈተናዎች ገጠሙ። ነቢዩም ሒጃጁ حليم فروما نبي ورققبو ألف صلاة سلام عليك متلايا الخشوم زيام ተመልካቾቻችን ታሪኩን እንደሰማችሁት ነው። በመወዳ ዝግጅታችን የጉብኝት ሰዓት ላይ ነው የምንገኘው። በተለይ መስጂዱ በጣም ብዙ ታሪካዊ ክስተቶች አሉት። ግን አሁን ቅድም እንዳነሱልኝ ከሆነ ከናንተ ቀድም የነበሩ ከናንተ በፊት የነበሩ ሰዎች መስጂዱን ሲያንጹ በነበረበት ታሪክ ላይ በተለይ ድሬ ብዙ ከመደብ ጋር የተያዘ ስም የሚሰጣቸው ቦታዎች አሉ። ለምሳሌ ከዚህ ከጀርባችን ይመስለኛል ገንደ መሳኪን የሚባል ቦታ አለ። ገንደ ጉራጌ ገንደ ማለት ሰፈር ማለት ነው። አዎ እንደዚህ አይነት ስሞች አሉና ይሄ ቦታ እጅ ያጠራቸው ሰዎች ብላችሁኛል እርሶ። እንደዛ አይነት ሰዎች መተው የሚቀመጡበት ቦታ ነበር። እስኪ መስጂዱን ሲገነቡ ያደረጉትን ነገር ወይ ያደርጉ የነበረውን ነገር እሱን አንሱልኝና ወደ እናንተ ትውልድ ደግሞ እንመጣለን። ጀዛከላሁ ኸይረን። እንግዲህ አብዛኛው ቀደም ብዬ እንደነገርኩ እጅ አጠር ናቸው ብያለሁ። በህይወታቸውን የሚገፉት በልመና ስራ ላይ ነው። እንጨት ሰብረው የሚያሳልፉት በእንጨት ሰበራ ነው፣ በድንጋይ ሰበራ ነው፣ በአሸዋ ጫኝና አውራጅነት ነው የሚታወቁት ማለት ነው። አብዛኛዎቹ አባቶቻችን ህይወታቸው በዚህ ነው። ሌሎቹ ደግሞ እንግዲህ ትንሽ ሻል ያሉት ደግሞ በፋብሪካ ሰራተኛነት ሲሚንቶ ፋብሪካ አለ፣ ድሬዳዋ ጨርቃጨርቅ ፋብሪካ አለ፣ ድሬዳዋ ምድር ባቡር ኩባንያ አለ። እዛም የሚሰሩ አባቶቻችን ነበሩ ማለት ነው። ማዕከላዎቻችን እንግዲህ ያው ኑሯቸው በጣም ከእጅ ወደ አፍ ስለሆነ አብዛኛውን ዋጋቸውን የሰጡት እነሱ ባላቸው ሙያና ባላቸው ጉልበት ይህንን መስጊድ አሁን የምታዩትን
ያሁን የምታዩትን እዚህ አካባቢ የነበረው ተራራማ ድንጋዮች ነበሩ። ይሄን እንደዚህ ድንጋይ እየሰበሩ ነበረ። የዛን ጊዜ ይሄን ዙሪያውን ድንጋያማ ነበረ፣ ተራራማ ስለሆነ እንደዚህ እየሰበሩ ነው ዙሪያውን በድንጋይ የሰሩት ማለት ነው። መሀላውን ብቻ ነው በቆርቆሮ የሰሯት ያቺን የሚሰግዱባትን ቦታ ማለት ነው። አልহামዱሊላህ እንግዲህ እነሱ ያሳለፉት ህይወት እንዲህ ነው ብዬ መነግርህ አይደለም። እርግጥ ነው ፍቅር ነበረ፣ ደስታ ነበረ። ከአካባቢው ጋራ በጣም ተስማምተውና ተዋደው የሚኖር ማህበረሰብ ነበረ። በወቅቱ እንግዲህ ለውጥ ያመጣው ጋሬጣ ነው። እኔ እንደምወስደው አሁን ካደኩ በኋላ የተገነዘብኩት ነገር ለውጥ ያመጣው ጋሬጣ ነው። ሼኻችንም በዛ መሃል ህይወታቸው እንዲቀጠፍብን ያደረገው አልፍ ሰላት ወሰላም አለይከ አልፍ ሰላት ወሰላም አለይከ ያ ሰይዲ ያ ረሱላላህ። በምንገኘው ወርሃ ረመዳን ላይ ነው። እርስዎ መግቢያ ላይ እንደገለጹት የእዝነት ወር ነው፣ ሸህሩ ሙባረክ ነው። ረመዳን እና የድሬ ሰው ደግሞ አንስተን አንጠግበውም ታሪኩን። በተለይ አብሮነቱ፣ መፈቃቀሩ፣ ይሄ ኢፍጣር ስነ ስርዓታችሁ፣ ተራዊህ ሰላቱ፣ ቲላዋው ብዙ ነገሩ በጣም ደማቅ እንደሆነ እንደሚያምር አስባለሁ። እንዴት ነው ታዲያ በእናንተ ጊዜ ረመዳንን ስትቀበሉ ተዋብ ጋር መስጂድ ማሳመር ጋር ተያይዞ ሌሎች ነፍሳዊ ውስጣዊ እድሳቶችስ እንዴት ነው የምታደርጉት? ከጀማዓችሁ ጋር እንዴት ነው ግንኙነት የምታደርጉት? እንደ ኮሚቴ፣ እንደ መስጂድ ኢማም፣ እንደ ኻጢብ? ማሻአላህ እንግዲህ ጥሩ ጥያቄ የጠየከኝ። እኔ እንግዲህ እንደ ድሬዳዋ ተወላጅነቴ እዚህ ሰፈር ደግሞ በመገኘቴ እዚህ ሰፈር ደግሞ ተወልጄ በማደጌ እንግዲህ ብዙም አልነበርንም ብያለሁ። አልহামዱሊላህ ረብል ዓለሚን ለዚህ መስጊድ ታጭተን ከገባንበት በኋላ ግን ብዙ ወንድሞቼ ስለራሳቸው ስለማያውቁ እስልምና ምን እንደሆነ ስለማያውቁ ለዚህ ለእስልምና ዋጋ መክፈል አለብን፣ እጅ መስጠት አለብን፣ ወደ እስልምና ሰው መጥራት አለብን። በዚህ መንደር ውስጥ እስካለን ድረስ እኛም የሙስሊም ሽታ ከላያችን ላይ ሊንጸባረቅ ይገባል የሚል መንፈሳዊ ቅናት ነበረብኝ። መጀመሪያ ከወንድሞቼ ጋር አላህ ጀዛቸውን ይክፈላቸው፣ ኡስታዝ አዩብ አላህ ጀዛቸውን ይክፈላቸው፣ ወንድማችን ሼክ መሐመድ ናስር በወቅቱ ይህ መስጊድ ሳይሰራ ትልቅ ዳዋ ያደርጉ ስለነበረ እኛ የሼክ መሐመድ ናስር ግርፎች ነን፣ የኡስታዝ አዩብ ግርፎች ነን ብንል ማጋነን አይሆንብኝም። እውነቴን ነው የምላችሁ። ሼክ መሐመድ ናስር ብዙን ወጣቶች፣ የቀፊራ ወጣቶች፣ የአምስተኛን ወጣቶች ያነጹ ስለሆነ ብዙ ወጣቶች ወደ ዲን ስላመጡ እኛም ከነሱ ጋር ያንን ነገር አግኝተን ለዚህ ሰፈር ደግሞ እርሾ እንዳስቀመጡ ነው የምንቆጥረው። እንግዲህ አሁንም በረመዳን ውስጥ ነው የመጣችሁት። ይሄም እዚህ ቦታ ዛሬ እኔ እናንተ ቆመን ከጀማዓዎች ጋር ቆመን እንድናወራ ያደረገንም በወርሃ ረመዳን ህዳር 16 1993 የተጀመረች የአላህ ቤት ነች ማለት ነው። ዛሬ ምልክቷም አለች፣ ለማስታወሻ ተጽፋለች። አዎ ሲሚንቶ ላይ ተጽፋለች። ያችን ይዘን የዘንድሮ ረመዳን ወላሂ አለዚህ መሄድ የለብንም፣ ገንደጋራ መስጊድ መሄድ የለብንም፣ መስጊዱ ሰላም መሄድ የለብንም፣ እዚሁ መስጊድ አለብን። ምን ነበር ግን እስኪ የረመዳን ድባቡ ታዲያ? ረመዳን እንዴት ነው የሚታለፈው? እዚህ ተራዊህ ጨምሮ አሰጋገዳችሁ እሱን ነገር ወይ ማሻአላህ እንዴት ብዬ ነገር ከታች ሰፈር እነሱ ታዛዩብ ልጆች ይልኩልናል። በነዛ ልጆች ምክንያት ሐፊዞች ይልኩልናል። እነሱ ያሰግዱናል። እዚህም ካሉ ልጆች ጋራ አብረን ልጆቻችንን ጀምዓውን ወጣቱን እያሳየን አርአያ የሆነን ይሄን መስጊድ ለማስፋፋት ይሄን መስጊድ ለመስራት የቀረውን ተራዊህ ዘን ሰዓት 8 ረካዓ 3 ረካዓ ደግሞ እንግዲህ ያው ዊትር ነች። ዊትር ደግሞ ጨምር 11 ረካዓ በአጠቃላይ። አንዳንድ ቦታ ላይ ስሁር ሲቀሰቀስ ከበሮ እየተመታ ሌላም ነገር እየተባለ እናንተ ጋር ከዚህ በፊት የነበረ ታሪክ ምናልባት የምታስተውሱት አለ? አሁንስ እንዴት ነው የስሁር ሁኔታ? ያ እንግዲህ ያው አብዛኛው እንደሚታወቀው እንደ ሀረርጌ እንደ ሀረር እንግዲህ ወደ ፀሐይ መውጫው ስላለን ዶሮዋ ጮኸች። ዶሮ ከጮኸ ሂራብ ደርሷል ነው የመጀመሪያው አዛን ደርሷልና ተነስ ንቃ የሚባል ነገር አለ። ይሄ በዶሮ ነው የሚቀሰቀሰው። ዶሮዋ ስትጮህ በቃ ልክ ወደ ሂራብ ሰዓት መድረሳችንን የሚያመላክቱ ነገሮች እንዳሉ የዛን ጊዜ እንግዲህ አባቶችን ማይክ ምናምን ብዙም አዛን ስለማይሰሙ ባለው ነገር ላይ የዶሮዋን ጮህ ሰምተው ነው በቃ ተነስቶ ሱራቸውን በልተው
ሱቢያቸውን ከዛ በኋላ ጠብቀው ሰግደው ወደ እንትን የሚሄዱት ማለት ነው። ከበሮ እየተመታ ዱፍ እየተመታ የሚቀሰቀስበት አልሰሙም። እኛ አካባቢ አላየሁኝም። በዚህ በአዲስ ከተማና አካባቢ የለም። ምናልባት በሌሎች የሀገራችን ክልሎች ሊኖሩ ይችላሉ። እንደ ድሬዳዋ ከተማ ላይ አላየሁኝም። ኢፍጣርስ አሁን በሬዲዮ ወይ ደግሞ ኢፍጣር ብቻ ሳይሆን ረመዳን መግባቱም ወይ ደግሞ ረመዳን መውጣቱን ለማወቅ ሬዲዮ ይደመጥ ነበር አንዳንድ ቦታ። እስቲ እዚህ እንዴት ነው? እሱ በጣም ጥሩ ነገር ነው። ሬዲዮና ቴሌቪዥን ማንኛውም አባቶቻችን ሁሉም ማታ ዛሬ ረመዳን ነው፣ በዚህ ላይ ደግሞ ጨረቃ መውጣትና ለመውጣቷንም በደንብ ይከታተላሉ እየቆጠሩም ስለሚሄዱ ማለት ነው። በተለይ ሚዲያ ደግሞ ነገ ጾሙ ነው ከተባለ ሁሉም ሰው ነው አዋጅ የሚያወጀው፣ ትንሹም ትልቁም። በሩ ረመዳን በሩ ሶመና ወራ ብሎ በሩ ኛቲና ረመዳን ሴኔ ብሎ ኢንፎርሜሽን ይለዋወጣሉ ማለት ነው። ይሄን ያህል ነው ማለት ነው እንግዲህ የረመዳን አቀባበል ስናደርግበት የነበረው ማለት ነው። ለመውጫ እንዲሆን ረመዳንን በተመለከተ ተመልካቾቻችን የረመዳን የመጀመሪያ 10 ቀናቶች ላይ እንገኛለን። ጠቅለል አድርገው ረመዳንን በተመለከተ መልእክት ያስተላልፉልንና እንሰናበታችሁ ኢንሻአላህ። ጀዛከላሁ ኸይረን። እንግዲህ ረመዳን ሁላችንም እንደምናውቀው ረሱላችን ሰለላሁ ዐለይሂ ወሰለም በሶስት ገልጸውልናል። የመጀመሪያው 10 ቀን መግፊራ ነው፣ ረህመት ነው፣ የዝነት ነው። ሁለተኛው የመሐለኛው ደግሞ ያለው አላህ ሱብሓነሁ ወተዓላ ለሰው ልጆች በሙሉ ምህረት የሚያደርግበት፣ ሶስተኛው ደግሞ ኢጥቁም ሚነናር ከእሳት ነፃ የምንወጣበት። ሁሉም የአላህ ደጋግ ባሪያ እቺን ነገር የነበረበትን ደረጃ አውቆ ያለበትን ረመዳንን በአግባቡ ተጠቅሞ ሁሉም ትንሹም ትልቁም ማለት ነው እንግዲህ እኛም እንደ ሰፈራችን ባለው ነባራዊ ሁኔታ ባለው አህዋል ከዑለማዎቻችን ጋር ደግሞ እየተነጋገርን እንዴት ማሳለፍ እንዳለብን ብዙ ዳዒዎችም እየመጡልን ስለሆነ ያንን ነገር እየተቀበልን መላው የሰፈሬ ሰውና መላው የድሬዳዋ ማህበረሰብ እንግዲህ ረመዳንን ማሻአላህ በጥሩ መዓዛ በጥሩ መተባበር በጥሩ ወንድማማችነት በጥሩ መርሃባነት ሁሉም ተቀብሎት ያሰናብቷል ብዬ ጠብቃለሁኝ። እናንተም ደግሞ እንግዲህ ዛሬ መስጊዳችን ተገኝታችሁ ለማህበረሰቡ ለሰፊው የኢትዮጵያ ሕዝብና ዓለም ላይ ያለው ማህበረሰብ ይሄንን ሚንበር ቴሌቪዥን የሚከታተሉ ወንድሞችና እህቶችን ይሄንን ተደራሽነት እንዲኖረው በማድረጋችሁ እጅግ እናመሰግናለን። በዚህ አጋጣሚ በዓለም ላይ ያለው ሙስሊም በሙሉ የመስጊዱ ረህማንን ታሪክ በሰማበት ሰዓት ወደ ኋላ መለስ ብሎ የሚያውቁት ሰዎች ምን ነበረ ብለው የጀመሩ ሰዎችም ከኛ በፊት የጀመሩ ሰዎች ስለነበሩ የት ደርሷል ብለው እንዲያጠነጥኑትና ራሳቸው እንዲመለከቱ ምን ማድረስ አለብን ብለው ደግሞ እንዲዘጋጁ አደራላለሁኝ። በጣም በተሰጠኝ እድል የምንጠቀምበት በረመዳን ወር ውስጥ ደግሞ ያለ ነው። ሁላችንም ደግሞ ተጠቃሚ የሆነበት ወር አላህ ያደርግልን እያልኩኝ ሁላችሁም አላህ ሱብሓነሁ ወተዓላ በሰላም እንዳመጣችሁ አላህ በሰላም እንዲመልሳችሁ ምኞታችን ነው። ቢላሂ ተውፊቅ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ተመልካቾቻችን ወደ ድሬ ተጉዘን የበረሃ ንግስትን ድሬን በረመዳን ሞሽረናት የምርኩዝ ዝግጅታችንን ታድመን በመወዳ ዝግጅታችን ደግሞ ወደ አዲስ ከተማ ብቅ ብለን የጉብኝት ፕሮግራማችንን አካሂደን ነበር። በዚህ የጉብኝት ፕሮግራማችን ደግሞ መስጂድ ራህማ ወይም ደግሞ ትንሿ አቅሳ የምትባለዋን ድሬ ላይ ውብ የሆነችዋን ታሪካዊ የሆነችዋን መስጂድ ከኢማማችን ጋር በሀሳብ ወደ ኋላ ተመልሰን እንዲሁም በአሁን ዘመን የነበራትን ታሪክ ከኢማማችን ጋር ስናዳምጥ ነበረ። ተመልካቾቻችን የሞዳ ዝግጅታችን ይቀጥላል። አሁን የሰላት ሰዓት ደርሷል። ከኢማማችን ጋር ወደ መስጂድ እንገባለን። እናንተ ደግሞ ሌሎች ፕሮግራሞችን እንድትከታተሉ ጋበዝኳችሁ። መልካም ቆይታ። والسلام عليك ألف صلاة والسلام عليك يا سيدي يا رسول الله. بحيرة حبراي لجي من خانتا يزرزر قبو بيتي بالجنتا بحيرة خيتلا لجي خازو علتا يلجي لعوزو حيب زليل انتا
قدر شأني حلابا يوب حيرا ألف صلاة وسلام عليك كما كارقبكا يهودا جبك حرا ألف صلاة وسلام عليك كشر يشبح والله ريو قرا مكة قرا قبونا بخير الورى ألف صلاة يا نبي ألف صلاة وسلام عليك ألف صلاة